ሰላም ጤና ይስጥልኝ ወደ የተከበራችሁ ኢትዮጵያ ኖሌጅ አካዳሚ ተከታታዮች በያላችሁበት እንደምን አላችሁ? ይህ የ11ኛ ክፍል ኬሚስትሪ ዩኒት 1 ሲሆን በዚህ ምዕራፍ የምናየው ስለ አቶሚክ ስትራክቸር ኤንድ ፒሪዮዲክ ፕሮፐርቲስ ኦፍ ዘ ኤሌመንት የሚለው ርዕስ የምናየው በዚህ ቪዲዮ ማለት ነው። በዛውም ደግሞ ለኢንትራንሳችሁ የሚያዘጋጃችሁን ወይም ደግሞ ኢንትራንስ ላይ ግሬድ 9 10 and 11 and 12 ላይ መጣ ይሄ ደግሞ ዩኒት 1 ላይ ደግሞ ያለው አቶሚክ ስትራክቸር ከግሬድ 9 ላይ ዩኒት 3 ላይ ካለው ጋር ይመሳሰላል። እሱንም ደግሞ የምናየው ማለት ነው። ያው እንደምታዩት ግሬድ 9 ላይ ዩኒት 3 ላይ ስትራክቸር ኦፍ ዘ አተም የሚለው ርዕስ ነው ያለው ማለት ነውና ኮንቴንቶቹ ውስጡ ያሉት ሙሉ በሙሉ there is no difference like ትንሽ ብቻ ነው ዲፈረንስ ያለው ትንሽ ነው ሰፋ እያለ ስለመጣ ግን እዚህኛው ጋር ደግሞ በየበለጠ የሚያብራራ ነው ያለው ማለት ነው ግሬድ 9 ላይ እሱንም ጎን ለጎን የምናየው ማለት ነው። ስለዚህ ተከታተሉ። ቀጥታ ወደ ትምህርታችን ስንገባ ዩኒት 1 ላይ ግሬድ 9 ላይ ያለው ስታርታፕ አክቲቪቲ ላይ ነው የሚጀምረው። ግን ስታርታፕ አክቲቪቲው ላይ ከመግባታችን በፊት ትንሽ አንዳንድ ነገር ልበላችሁ ስለ ሂስትሪ ኦፍ አቶሚክ ቲዮሪ ላይ ማለት ነው። አቶሚክ ቲዮሪ ላይ መጀመሪያ ፕላቶ ነበረ። he was a student of Socrates and a teacher of Aristotle ነበር እና ደግሞ ከዛ በኋላ ደግሞ ከሱ ቀጥሎ ማን መጣ? ዲሞክራት መጣ። ከዛ ደግሞ አቶሚክ ቲዮሪ ይመጣል እና መጀመሪያ ላይ ፕላቶ and like the other peoples like they thought that all elements or all living things made up of 4 elements: fire, earth, water and air. 4 elements ማለት ነው ግሪን ላይ ነው እንደዛሚለው እና ከዛ በኋላ መላምታቸውን ያሻሻሉ ሲመጡ ነው ከዛ ፕላቶና አሪስቶትል ምን ይመጣሉ። ግን ይሄ ሁሉ መላምታቸው ኤክስፔሪሜንቴሽን አይደለም ማለት ኤክስፔሪመንት ላይ ቤዝድ የሆነ ነገር ሳይሆን መላምት ደግሞ ገስ ነው ማለት ነው። ግን ያ ገስ በጣም አሪፍ የሆነ ወይም ደግሞ ለአሁኑ ላለው አቶሚክ ቲዮሪ ወይም ደግሞ ሞደርን አቶሚክ ቲዮሪ በጣም ትልቅ አስተዋጽኦ አድርጓል። ምክንያቱም እነሱ ባያነሱት ኖሮ ስለዚህ አተሞች ባያነሱት ኖሮ አተም ብሎ ግን የዛን ሰዓት እንትን አላሉ ማለትም ስሙን አልሰጡትም። ነገር ግን እነዚህ ፓርቲክሎች ወይም ደግሞ ስለ ማተርን ነው እንትን ስለዚህ all living things are made up of matter, we all know that, right? and ስለ ማተር ሲያወሩ እንደዛ ያሉት አተም የምትለውን ቃል ግን ያመጣው ማነው? ዳልተን ነው ማለት ነው። እና የዛን ሰዓት ላይ ከመላምቶች ሲነሱ አሪስቶትል እና ፕላቶ ምናሉ ማተር ኢዝ ኮንቲኒየስ ብሎ ነበር መጀመሪያ የጀመሩት ማለት ነው። ይህ ማለት ማተር ላይ ምንም አይነት ኤንድ የለውም። like if you cut something there is no an end to it. But then Democrats come up and propose that all atoms are composed of atoms or the fundamental indivisible particles. ወይም ደግሞ ኢንዲቪዚብል ማለት የሆነ መጨረሻ የሚቀር ነገር አለ ማለት እየቆራረጥን ደግሞ ዲቫይድ እያደረገ በሄድን ቁጥር የሆነች የምትቀረው የመጨረሻው እንትን አለች ማለት ነው። ወይም ዲቫይድ ማትሆን የማይሄድ ፈርዘር የማንሄድበት ፓርቲክል አለች ማለት ነው። ያችንም ፓርቲክል ምናላት አቶመስ ብሎ ሰየማት ማለት ነው። ከዛም ደግሞ የእሱን ሀሳብ የሚደግፍ ደግሞ ዳልተን አቶሚክ ቲዮሪ ይመጣ ማለት ነው። ደግሞ ዳልተን አቶሚክ ሞዴል እሱ ደግሞ አተም የምትለዋን ስናምጡ እና ደግሞ ምናላት ሶሊድ ስፌር ሞዴል ብለው he also said that atom is indivisible ብሏል ማለት ነው። እና compounds are combination of different types of an atom ብሎ ነው የመጣ ማለት ነው። ከዛ እሱን ደግሞ ሐሳብ ነው የሚቀር ጄ ቶምሰን ይመጣል። እሱም ደግሞ atom is divisible የሚለውን ያመጣል። እሱ ደግሞ በይሄ የካቶድ ሬይ ኤክስፔሪመንቴሽን አማካኝነት ነበር የመጣው። ልክ እንደዛ ያለ ዘ ፕላምፐዲንግ ሞዴል እሱን ይላል። ከዛ ራዘርፎርድ አቶሚክ ሞዴል ይመጣል። እንደዛ ያለ ነው ሞደርን አቶሚካችን ላይ የመጣ ነው ማለት ነው። አተም የምንለው ወይ ደግሞ ማተር all living things is made up of matter ብለናል። ወይ ደግሞ ከተለያዩ ኮምፓውንዶች ነው የሚሰራው። ከዛ ግን ዳልተን ምናለን compounds are combination of different types of atoms. So there's a building block for something, right? That's how we're going to answer those questions. Like ይሄኛው ግን በጣም ቀላል startup activity ስለሆነ ነው what are the basic building of the following substances? A ላይ ምንድነው? water. And B chalk, C sugar and table salt. Water building block obviously የሁላችንም እናውቀው ነው H2O ነው። ይሄን ማለት ከሃይድሮጅን እና ከኦክሲጅን ነው የሚሰራው ማለት ነው። and what about chalk? chalk ደግሞ የሚሰራው ደግሞ ግራፋይት ምንለው ማለት ነው ከካልሲየም እና
ከካርበን ነው የሚሰራው and oxygen። ይህ ማለት ካልሽየም ካርቦኔት ነው የሚሰራው ወይም ደግሞ ሌላ ይሄ ነው ቢልዲንግ ብሎኩ እና ካልሽየም ካርቦኔት ደግሞ ሌላም ነገር ይሰራበታል። ካልሽየም ካርቦኔት ፕላስ ወይም ደግሞ ታይምስ ሃይድሮጅንን two molecules of hydrogen two molecules of water አንድ ላይ ብናደርገው ምን ይሰራል? ጂፕሰም ይሰራል ማለት ነው። the building block for gypsum ለምንለው ደግሞ ምንድነው ማለት ነው? ካልሽየም ካርቦኔት and two molecules of water and C ላይ ደግሞ ቴብል ሳልት ይላል። ቴብል ሳልት ሹገር የተሰራው ከምንና ከካርቦሃይድሬት ነው ኦልሬዲ ሹገር። ስለዚህ ካርቦሃይድሬቶች ደግሞ ከምን የተሰሩ ናቸው? ሃይድሮጅን፣ ኦክሲጅን እና ምን ካርበን ነው ማለት ነው። ሶስት ነገሮች ነው የሚሰሩት። ዲ ላይ ደግሞ ቴብል ሳልት አለ። ቴብል ሳልት ደግሞ ኦልሬዲ የምናውቀው ነው፣ ጨው ነው። ካልሽየም ካርቦኔት ካልሽየም ክሎራይድ ሁላችንም በቤታችን ውስጥ የምንሰራው ጨው የምንለው ማለት ነው። and the second question is why do different materials show different properties? For example, materials such as wood can burn and iron nails can rust, table salt dissolve in water and etc. why? The question is why? ለምንድን ነው ዲፍረንት ማቴሪያሎች ዲፍረንት ፕሮፐርቲስ ያላቸው እንደሚለው ማለት ነው። ለምሳሌ እንጨቶች በርን ያደርጋሉ፣ አይረኖች ደግሞ ረስት ያደርጋሉ ወይም ደግሞ መዛግ የምንለው ማለት ነው። ቴብል ሳልት ደግሞ ዲሶልቭ ያደርጋል። ለዚህም ደግሞ በአጭሩ ምንድነው ሁሉም የሚሰሩት ሞለኪውላቸው ዲፍረንት ሞለኪውልስ ነው ያላቸው ወይም ቢልዲንግ ብሎክ ነው ያላቸው። አሁን ለምሳሌ ውድስ ደግሞ በርን የሚሆነው በምን አማካኝነት? በኮምበንሽን አማካኝነት ሲቀጣጠል ማለት ነው። አይረን ኔል ረስት ማለት መዛግ ነው እንዳልኳቸው በኦክሲጅን አማካኝነት። ኦክሲጅን የረስቲንግ ባህሪ ያላት በኢኔቸራቸው ማለት ነው። ኢኔቸር ኦክሲጅን so that's why and table salt ደግሞ ዲሶልቭ in water የሚሆነው ከወተር ሞለኪውል ጋር እንትን ሲቀላቀል ኦልሬዲ ሳልት ምን ይሆናል? ይማማል። that's why in short ማለት ነው። so ወደ ቀጥታ ደግሞ ስንሄድ introduction አለ እዚህ ጋር in grade 9 you learn about the historical development of the atomic theories of matter. In this unit we will briefly revise and discuss in detail about early experimentation to characterize an atom, the atomic spectra and different models of an atom etc. ልክ እንዳልኳችሁ ግሬድ 9 ላይ ዩኒት ላይ ያለውን ነው እዚህ ጋር ሂስቶሪካል ዲቨሎፕመንት እዛ ላይ አለ። እዚህ ጋር ደግሞ ፈርዘር ኢንዲቴል የምናይበት ነው ማለት ነው። ነገር ግን በጣም ግሬድ 9 ላይ እንዳየሁት እዚህ ጋር አጫጭር ነገሮች ነው የተቀመጡት ማለት ነው እና እዛ ጋር እየሄድን ትንሽ ፈርዘር የምናይ ይሆናል ማለት ነው። So the philosophers of ancient Greece wondered about the compositions of matter. Is matter continuously divisible into ever smaller and smaller pieces, or is there an unlimited limit? Although most philosophers, include Plato and Aristotle, believed that matter is continuous. ቅድም እንዳልኳቸው Democritus disagreed. Plato and Aristotle they believe atoms or matter is continuous ወይም ደግሞ ፈርዘር የሆነ ነገር ዲቫይድ እያደረግን ስንሄድ ምንም ማቆሚያ የለው ብሎ ነበረ የሚያስቡት። ዲሞክራሲስ መጣና ደግሞ he disagreed with them and he says a great philosopher Democritus suggested that if you divide a matter into smaller and smaller pieces you would eventually end up with a tiny indestructible particle called atoms የምትባል ወይም ደግሞ meaning indivisible ወይም ደግሞ uncuttable የምትባል ፓርቲክል ላይ እንደርሳለን ማለት ነው። እንደዛ ብሎ ነው እሱ የራሱን ቲዮሪ ያስቀመጠው ማለት ነው። His idea were based on philosophical speculations rather than experimental evidence. አያችሁ experimental evidence ሳይሆን it was just like what is it called ይሄ አለ አይደለ እንትን በቃ ኦብዘርቬሽን ነበር ቃላት ጠፍቶብኝ ነበር። ኦብዘርቭ እያደረገ እያንዳንዱ ነገሮች በራሱ እንጂ ኤክስፐሪመንታል ኤቪደንስ ምንም አልነበረው። The idea of Democritus were not widely accepted until 1808. After nearly 2000 years, John Dalton developed an atomic theory that had gained a broad acceptance. አያችሁ ከዲሞክራትስ ብዙም widely accepted አልሆነ ነበር until 1808. After nearly 2000 years
ጆን ዳልተን መጣና ዲቨሎፕድ አን አቶሚክ ቲዮሪ። አያችሁ ለመጀመሪያ ጊዜ አቶሚክ ቲዮሪ ብሎ ያመጣው ማነው? ዳልተን ነው ማለት ነው። በዚህ ጋር ባለንበት ደግሞ ወደዛ ወደ ግሬድ 9 ላይ ያለውን ደግሞ አይተን ትንሽ እንመለስ። ግሬድ 9 ላይ ደግሞ ይኸው ዩኒት 3 ላይ the existence of atom has been proposed since the time of early Indians and Greek philosophers who were the view of atom as fundamental building block of matter. According to them, the continuous subdivide of matter would ultimately yield atoms which would not be further divisible. አያችሁ እነሱም ኢንዲቪዚቢሊቲ ብሎ ነበር። I mean, yeah, indivisible ብሎ ነበር። ወይም ደግሞ the word atoms, or the word atom has been derived from Greek word atoms, which means uncuttable or non-divisible. ልክ እንደ ዳልተን እና እንደ ዲሞክራትስ እንደነበሩት ናቸው። አሁን እዚህ ጋር ብዙም ኖቶችን እንትን አንልም፣ አጠር አጠር እያደረግን ነው የምናየው ማለት ነው። ምክንያቱም እዛ ጋርም ስላየ ነው። So እዚህ ጋር አሁን scientific theory is well tested for experimentation, natural phenomena አሁን እዚህ ጋር አሁን በአጭሩ መያዝ ያለባችሁ ነገር በድሮ ጊዜ ኤክስፐሪመንቴሽን አልነበረም። it was just observation ነበር። እዚህ ጋር ይኸው እዚህ ጋር እንደምታዩት sorry ቆይ ኦብዘርቬሽን ነበር። እዚህ ጋር ኤቪደንስ አልነበራቸውም። ከዛ ደግሞ ኢንዲቪዚብል አተም ደግሞ መጣች ማለት ነው። ከዛ ፕላቶ he was a student of Socrates and teacher of Aristotle adopted a periodical ቲዮሪ የሚለውን አመጣ ማለት መጀመሪያ ኢንዲቪዚብል ከማለት በፊት ግን እንዴት ነበር የሚሉት ኢንዲቪዚብል አተም ላይ መጀመሪያ all elements ወይም all materials are made up of four things called elements as air, water and fire. That's fine. And then Plato ከመጡ በኋላ Plato he believed of the elements ስለ ኤሌመንቶች ላይ ነበር እሱ ያለው። ከዛ the Greek philosopher መጣ እሱ ደግሞ the indivisibility የሚለውንም ቲዮሪ አመጣ ማለት ነው። so ይሄኛውን እንትን እንበለውና the Greek concept atoms ያው like the same እንትን ያላቸው ያው እዚህ ጋር እንትን አለው the same content ስለሆነ ትንሽ ትንሽ ያየን ነው የሚለው ዲሞክራቲስ ወይም ደግሞ ያው እዚህ ጋር ደግሞ የሆነ እንትን ልጨምራላችሁ የመጀመሪያው ሉሲፐስ ነበር ወይ ደግሞ ሉሲፐስ ምንለው like he was just like አንደኛው የድሮ ሳይንቲስት ነበርና like he was just የሱ አይዲያዎች ብላይንድ ገስ ነበሩ በጣም ብዙም እንትን ዲቨሎፕድ የሆነ ወይም ደግሞ ልክ እንደ ዲሞክራቲስ ኢንዲቪዚቢሊቲ ነው ምናምንም ሳይሆን just like ግምታዎች አሉ አይደለ ልክ እንደዛ ነበር የሚገምተው ማለት ነው። እናም ዲሞክራቲስ እና ዳልተን ምን ወይም ደግሞ ኦኬ ከዳልተን በፊት ነበር ይሄኛው ዲሞክራቲስ ያላቸው ወይንም ያነሳቸው የነበረው atoms are completely solid ነው completely ነበር ይሄም የዳልተን አቶሚክ ቲዮሪ ላይ ያለ ነገር ነው እና this means there is no void ደግሞ inside an atom itself እሺ ቆይ ይሄኛው ግን the drawback ነው ወይም ደግሞ ዋና ደካማ ጎን የነበረው ሙሉ በሙሉ solid ነው ካሉ ማለት ነው አተምን አያይዞ የያዘው ነገር ምንድነው? ይሄ question ለነሱ መመለስ ያልቻሉት ነገር ነበር። እናት የለም atoms are homogeneous with no internal structure አሁን እንዳልኳችሁ homogeneous ነው internal structure ከሌለው ያ እንዴት ነው ኤግዚስት ያደርገው atoms are different in their sizes shapes and weight ይሄኛው ያስኬዳል አሁንም በሞደርን atomic theories ላይም የነበረው modern atomic theory line atoms of different elements are different in their sizes shapes and weights this obvious ነው ማለት ነው ግን አንዳንድ ደግሞ ሌላም ደግሞ ተጨማሪ አለ the general accepted atomic model of democrats is called the solid sphere general accepted የሆነው the solid sphere ነበር የነበረው ማለት ነው ግን the drawback was again it's not experiment based አይደለም ማለት ነው የሚለን እዚህ ጋር ባጭሩ እንደዚህና ብዙም ጥልቀት መግባት አያስፈልጋችሁም እንዳየሁት በግሬድ 11 ላይ ያለው አንድ አይነት ነው ማለት ነው ይሄን ስለምናየው ከዚህ ጋር ያነበብኳቸውን እዛው አወራላችኋለሁ
fundamental laws of chemical reaction አለ እዚህ ጋር grade 11 ላይ ደግሞ ያለው ደግሞ ስንመለስ Dalton atomic theory and the modern atomic theory እሱንም ያያል ማለት ነው። Scientific laws usually develop based on previous scientific findings. The laws that are the base of Dalton atomic theories are the law of conservation of mass and the law of definite proportion. ይህም እዛ ጋር ግሪን ላይ እንዳለው fundamental law of chemical reaction ላይ የሚባሉት ነው ያሉት። ምን the law of conservation of mass, the law of definite rule እና the law of multi-proportional ደግሞ ሶስተኛው ነው። እዚህ ጋር ወደ ታች ስንሄድ ደግሞ የምናየው ማለት ነው እሱም እሺ ቀጣይ ደግሞ እዚህ ጋር ሌላም ስታርታፕ ኩዌስችን አለ እሱን እየሰራን the mass of piece of wood before and after is burned to ashes is not the same. Does this show the mass is created or destroyed? አሁን እዚህ ጋር the fundamental law of chemical reaction ላይ ያለ ነገር ነው አሁን the mass of piece of wood before and after is burned to ashes is not the same. Does this show the mass is created or destroyed? It does not show both of them. ይህ ማለት created እና destroyed ሆነ ማለት ሳይሆን burned ከሆነ በኋላ አንደኛው አሁን first law ወይም ደግሞ አንደኛው law of the fundamental law of chemical reaction የሚለው the mass of አይደለም the law of mass of conservation of mass I mean the law of conservation of mass የሚለው mass is neither created nor destroyed. ይህም ደግሞ በማን ነበር እንትን የተባለው በአንቶኒ ሌቬዝቨር የሚባለው ሳይንቲስት ነበር ማለት ነው። ግሪን ላይ ነው እዛ ጋር ያስቀምጥልናል እዚሁ ጋር እየነገርኳችሁ እሄዳለሁ 10 ጊዜ በዛው በፒዲኤፍ ላይ ከምናየው እንደዚህ እያወራላችሁ ስለሚሄድ ችግር የለውም ማለት ነው። ብቻ ከተከታተሉ የግሪን ላይ ያለውን ነው እያቀላቀልኩኝ ማስረዳው ማለት ነው። ከዛም በርነር ሲሆን ማሱ መጀመሪያ ላይ ሪአክታንት ላይ ያለውና ፕሮዳክት ላይ ያለው ሴም መሆን አለበት ማለት ነው። ግን ምን መሆን አለበት? in a closed container መሆን አለበት። if it's not የሆነ ባላንስድ የሆነ ነገር ይኖራል ማለት ነው። ቆይ ለምንድን ነው ባላንሲንግ ኦፍ ኢኩዌሽን ያለው? ባላንሲንግ ምን ለምን አድርጎ ኬሚካል ሪአክሽኖች ላይ ባላንሲንግ ኦፍ ኢኩዌሽን እናደርጋለን? ባላንሲንግ አለው ማለት ነው። ለምን ባላንሲንግ የምናደርገው? ምክንያቱም the law of conservation of massን ሳቲስፋይ ለማድረግ ነው ማለት ነው። ምክንያቱም ሪአክታንት ላይ ያለ ነገር እና ፕሮዳክት ላይ ያለ ነገር the same mass መሆን አለበት። ነገር ግን this እንትን closed container ካልሆነ ግን በትነት በምናምን በጭስ መልክ የሚወጡ ጋሼስ የሆኑ ነገሮች አሉ። እነሱ ከወጡ ማለት ባላንስድ አይሆንም። ግን in a closed container ከሆነ ግን ምንድነው ምንም አይነት እዛው ነው ጋሼስ የሆኑ ነገሮች ወይም ደግሞ በጋዝ በትነት የሚወጡ ነገሮች አይወጡም ማለት ነው። so the same mass ነው የሚኖረው reactant ላይ product ላይ ማለት ነው። The second question, why would be the mass of products if the burning of woods was carried out in a closed container? አያችሁ in a closed container ከሆነ ምንም what would be the mass እዛ ጋር አሁን in a closed container ካልሆነ ነው የሚለው ካልሆነ ይተናሉ ማለት ነው። የተነኑት ስለሚሄዱ ምናምን ኢኳል አይሆንም። ይሄኛው ግን in a closed container ነው። in a closed container ላይ ግን ምን አለ ማለት ነው the mass of the product እና the mass of the reactant is the same. There is no change. And the third question is sugar consists of carbon, hydrogen and oxygen atoms. When a certain amount of sugar is burned in a crucible, it changes from a white sugar to black carbon. Where has the hydrogen and oxygen gone? ሃይድሮጅን እና ኦክሲጅን ወደ ሄዱ ነው የሚለን ሹገርን ስናቀልጠው ሲጋሬት ስራ ለምንድን ነው ብለናል ቢልዲንግ ብሎክ ካርበን ሃይድሮጅን እና ኦክሲጅን ነው ብለናል ስለዚህ ምንድን ነው የሚባለው ስናቀልጠው የሚቀረው ጥቁር የሆነ ካርበን ብቻ ነው የያዘው ለምንድን ነው የሚለን ለምሮ ሲባል ሃይድሮጅን እና ኦክሲጅን ምን ይሆናሉ ማለት ነው በምናቀልጥበት ሰዓት ላይ ምን ይፈጠራል መሰላችሁ ዋተር እና ካርቦን ዳይኦክሳይድ ይፈጠራሉ እና ካርቦን ዳይኦክሳይዱ በጋሺየስ መልኩ ይተናል ዋተሩ ደግሞ ቮላታይል የሆነ ፕሮዳክት ወይ ደግሞ ኬሚካል ይፈጠርና እሱም ምን ማለት ነው በትነት መልክ ወደ አትሞስፌር ይሄዳል ማለት ነው ዛት ወይ ካርበን ብቻዋን የምትቀረው ማለት ነው ነገር ግን እንትኑ ምድረስሙ ሃይድሮጅን እና ኦክሲጅኖቹ ባይኖሩ ኖሮ ግን
አይተን ነበር ማለት ዋተርን ልክ ስናቀልጠው ወይም ደግሞ ሂት ስናደርግበት ኦልሬዲ እናውቀዋለን ጋሴዝ ወይ ነው ኢቫፖሬሽን ይፈጠርና በትንት መልክ ይወጣል። that's why. So the next question is example 1.1 ደግሞ እየሰራን ማለት ነው በዚህ what mass of hydrogen and oxygen can be obtained from 18 grams of water b 1.00 grams of water. ይሄኛው ደግሞ the law of definite rule ወይም ደግሞ the law of constant proportion የምንለው ማለት ነው። ይሄም ደግሞ ይሄ ደግሞ ላው ደግሞ የወጣው ማነው ፕሩስት ላው ይባላል። ወይም ደግሞ በሱ ሰውዬ ነበር ይሄንን ላው ያወጣው ማለት ነው። እና ይሄኛው ላው ምንድነው ስቴት የሚያደርገው state that every chemical compound contains fixed and constant proportion by mass of its constituent elements. ምንም አይነት ኬሚካል ኮምፓውንዶች ፊክስድ ናቸው ደግሞ ኮንስታንት ፕሮፖርሽን ያላቸው ለማለት ባይ ማሳቸው ማሱ ደግሞ የምኑ ኮንስታንት ደግሞ ኮንስቲቱንት ኤሌመንት ወይም ደግሞ ዘ ቢልዲንግ ብሎካቸው ጋር ካለው እንትን ማስ ጋር the same proportion ያለው የሚለውን ነው የሚያሳየው ማለት ነው። አሁን እዚህ ጋር 18 grams of water ስንት ነው what mass of hydrogen እና oxygen የሚገኘው ከስንት ከ18 ግራም ኦፍ ዋተር ማለት ነው። ይሄን ደግሞ የምንሰራው አሁን እዚህ ጋር ሶሉሽን አስቀምጠናል። water is always 11.2% hydrogen and 88.8% of oxygen by mass. So mass of hydrogen in 18 grams of water is equal to 0.112 times 18.0 grams is equal to 2. ይሄ ደግሞ የመጣው ይሄ ቁጥሮች የመጡት በቀላሉ መጀመሪያ ስናይ ሃይድሮጅን ስንት ነው የሚይዘው ማለትም አሁን እዚህ ጋር ስናየው 18 grams of water አለ ማለት ነው። ከዚህ ዋተር ላይ ወይም ደግሞ ከዚህ ላይ ስንት ሃይድሮጅን እና ስንት ኦክሲጅን የምናገኘው ነው የሚለው ማለት ነው። ሶ law of definite rule ተጠቅመን ማግኘት እንችላለን። H2O ላይ ስንት ሃይድሮጅን አለ? 2 ኦክሲጅን ስንት ነው ያለው? ማሱ ማለት ነው። ሃይድሮጅን 1 ግራም አንድ ስለሆነ ማስ ነምበሩ 1 times 2 ይሆናል ማለት ነው። ኦክሲጅን ደግሞ ስንት ነው? 16 ነው ማለት ነው። ስለዚህ ይሄ ነው ራይሾ 2 is constant እንትናቸው ደግሞ ቢልዲንግ ብሎካቸው ደግሞ ራይሾ ወይም ደግሞ ፕሮፖርሽኑ ሴም ነው። ስለዚህ ምን እናደርጋለን ሙሉ ደግሞ ማስ ነምበራቸው ወይንም ሞላር ማስ ምንለው ደግሞ ወይም ደግሞ the sum of their masses the hydrogen and oxygen ስለዚህ ስንደምስ ነው ይመጣልን 18 አይደለ? ስለዚህ ምን እናደርጋለን መሰላችሁ ሃይድሮጅን አለ 2 ኦቨር እናደርግና 18 አለች ኦቨር ዘ ሞላር ማሱ ከዛ ስናካፍል ይመጣልን 0.11 ይመጣል ማለት 0.111 ይላል ማለት ነው። ከዛስ የምናደርገዋለን በ18 ግራም ላይ በ18 ግራም ውስጥ ነው የተባለው። ስለዚህ ስናደርጋለን ማለት ነው ታይምስ 18 ግራም ማለት ነው ማድረግ ነው። ስለዚህ የሃይድሮጅን የምናገኘው ከ18 ግራም ውስጥ ስንት ይሆናል ማለት ነው ሲባዛ በ18 ማለት ነው። ስለዚህ ሁለት ይመጣልናል ማለት ነው። ስለዚህ ከ18 ግራም ውስጥ ስንት ሃይድሮጅን ያለ ማለት ነው? 2 ግራም ያለ ማለት ነው። ደስ ይላል ሲጀመር። ከዛ ደግሞ የኦክሲጅን ደግሞ እንስራ። የኦክሲጅንንም እንደዛው 16 ሲካፈል ለ18 እናደርጋለን ማለት ስንት ይመጣል? 0.88 ይመጣልናል ማለት ነው። ይህም ደግሞ በ18 ማባዛት ነው። ከዛ በ18 ስናባዛው ደግሞ ስንት ይመጣልናል? 16 ይመጣልናል ማለት ነው። ስለዚህ ይሄም ማለት የኦክሲጅን መጠን በ18 ግራም H2O ውስጥ ካለው ስንት ነው የምናገኘው ማለት ነው? 16 ነው የምናገኘው ማለት ነው። ያው እዚህ ጋርም ባጭሩ የተቀመጠው ልክ እንደዛው ነው። 0.112 መጣላቸው ከዛ ሲባዛ በ18 ግራም እናባዛዋለን። ስለዚህ ስንት ይመጣል ማለት ነው? 2 ግራም። ከዛ the mass of oxygen ላይ ደግሞ ስንት መጣልን? 16 ሲካፈል ለሞላር ማሱ እናደርግልና 0.88 መጣልን። ከታይምስ ለ18 ግራም እናደርጋለን። ከስንት ይመጣል? 15.98 ይሄም ደግሞ ይጠጋጋል ማለት ነው። ስለዚህ ስንት ይመጣል ማለት ነው? 16 ማለት ነው። ይሄ በሌላ ቋንቋ ማለት ነው። በነጥብ ላለማስቀመጥ ወይም ደግሞ ባጭሩ እንትን ስለምናደርግ ችግር የለውም። mass of hydrogen in 1 grams of water በ1 ግራም ውስጥ ደግሞ ስንት አለ ነው የሚለን ማለት ነው። ይሄም ደግሞ በቀላሉ ምንድነው የምናደርገው ማለት ነው ልክ እንደቀደሙ
የሃይድሮጅንን ስንት ነው? 2 ነው። 2 ሲካፈል ለስንት ማድረግ ነው? 18 2 ሲካፈል 18 0.11 መጣ። ስለዚህ ታይምስ 1 ስንት ይሆናል? 0.112 ግራም መጣ። ከዛ ደግሞ የኦክሲጅን ደግሞ 16 ሲካፈል 18 እናደርጋለን። ከዛ እሱ 0.88 ይመጣል። ታይምስ ምን እናደርጋለን ማለት ነው? ለአንድ ግራም በአንድ ግራም ውስጥ ስንት ነው ያለው ተብሎ ስለተፈለገ ማለት ስለዚህ 0.888 ግራም ነው ማለት ነው ይሰጠን። ስለዚህ እዛው ይሆናል ማለት ነው። ቅድም አሁን ስንሰራ ምንድን ነበር አሁን እዚህ ጋር ልናስተውል የሚገባው ኦሬዲ ሞላር ማሳቸው 18 ነበር አይደለ? ስለዚህ H2O ደግሞ ስንት ነው? ሞላር ማሳቸው H2O ስንት ነው? 18 ነው። እዚህ ጋር የተሰጠን በ18 ግራም ኦፍ ዋተር ላይ ስንት ነው ልናገኝ የምንችለው የሃይድሮጅን እና የኦክሲጅን ዋጋ ነው የሚለን። ስለዚህ ቀጥታ ይሄን ራሱ ካልኩሌሽን ሳንሰራ ምን ማድረግ እንችላለን ማለት ነው? ሃይድሮጅን ስንት ነው? ማስ ነምበሩ 2 ነው። ስለዚህ ባዛማን 2 ራሱ ከዛ ኦክሲጅን ደግሞ 16 ነው። 16 መጨረሻም እዚህ ጋርም አካፍለን ያገኘነው ውጤት ስንት ነው ማለት ነው? 16 እና 2 ነው ያገኘነው። ኢዚ እና ምንድነው ማድረግ ያለብን? አሁን ሌላ ቁጥር 19 20 ምናምን ሲሆን ግን ይሄንን ካልኩሌሽን መከተል ግድ ይላል ማለት ነው። ነገር ግን እዚህ ጋር 18 ግራም እያለ ሞላር ማሱም 18 ግራም ነው የሚመጣልን ውጤት ስለምናውቀው ስራችንን ለማቃለል ስንል በዛው ወዲያውኑ ማግኘት እንችላለን ማለት ነው። ሶ ሌትስ ኮንቲኒዩ አሁን እዚህ ጋር ደግሞ delta atomic theory and model ኦኬ ከላይ እዚህ ጋር የዘለለው ጥያቄ አለ ማለት ነው። The following data were collected by several compounds of nitrogen and oxygen. Mass of nitrogen that combines with 1 grams of oxygen, compound A, B, C 1.750 0.8750 እና ደግሞ ኮምፓውንድ ሲ ላይ ደግሞ 0.4375 ግራም ነው የመጣው። ይህ ማለት ማስ ኦፍ ናይትሮጅን ከ1 ግራምስ ኦፍ ኦክሲጅን ጋር እንትን ሲል ሶስት አይነት ናይትሮጅኖቹ ወይም ደግሞ ሶስት የተለያየ መጠን ያላቸው ናይትሮጅን ኮምባይን ያደረጉት ማለት ነው። So this data illustrates the law of multiple proportion the law of multiple proportion ጋር ያለውን ግንኙነት አሳዩ ነው የሚለው ማለት ነው። ይህም ደግሞ በቀላሉ ስናይ ማለት ነው already law of multiple proportion ምን እንደሆነ ማወቅ አለብን። The law of multiple proportion ላይ ምንድነው የሚለን? When two elements form a series of compounds, the ratio of the mass of the second element that combine with 1 gram of the first element can always be reduced to small whole numbers. ወይም ደግሞ የሚመጣልን ምንድነው ማለት ሆል ነምበር ነው። ወይም ደግሞ ይህም ደግሞ በአጭር ቋንቋ ምንድነው? ሁለት ኮምፓውንዶች አሉ። እነዛ ሁለት ኮምፓውንዶች የሁለቱም ራሺዮቻቸውን አንድ ላይ ስናደርግ ራሺዮ ምን ይመጣልን ማለት ሆል ነምበር ነው ይመጣልን፣ በነጥብ አይመጣልንም ማለት ነው። ይህም ደግሞ በነጥብ ራሱ ቢመጣልን ታይምስ 2 እያደረግን ነው ማምጣት ያለብን። that's why it's called the law of multiple proportion ማለት ነው። እንደዛም ብሎ ነው ግሬድ 9 ላይ ተምራችሁ ያለፋችሁት ማለት ነው። እና አሁን ለማስታወስ ያህል ማለት ነው ይኸው ነው እና ፎር ኤግዛምፕል እኔና ወደዚህኛው ጥያቄ ደግሞ እንመልሳለን። ለምሳሌ ካርቦን ሞኖክሳይድ እና ካርቦን ዳይኦክሳይድን ለምሳሌ እንውሰድ ማለት ነው። እና አሁን በዚህ ጋር ያለው ሬሾአቸውን የሁለቶቹን ማስ ሬሾአቸውን እናውጣ። ካርቦን ስንት ነው? 12 እዚህ ጋር 12 ካርቦን አለ፣ ኦክሲጅን ደግሞ 16 አለ ማለት ነው። 16 ኦክሲጅን በዚህኛው በኩል ደግሞ 12 ኦክሲጅን እና 12 ካርቦን እና 16 ሲባዛ ወይ ደግሞ 32 ግራም ኦፍ ምን አለን? ኦክሲጅን አለን። ሶ አሁን ምን እናደርጋለን መሰላችሁ? እዚህ ጋር 12ን በዚህ ማጣፋት 12 በ12 ስንት ነው? አንድ መጣለን። ከዛ እዚህ ጋር ደግሞ 16ን በ16 እናካፍላለን። እዚህ ጋርም በ16 እናካፍል 16 በ16 አንድ ይመጣል። ከዛ የ32 ሲካፈል 16 ደግሞ 2 ይመጣል። ስለዚህ መልሳችን ስንት ይሆናል ማለት ነው? ሞል ሬሺዮ 2 ይሆናል ማለት ነው መልሳችን። ይሄ ምንድነው ማለት ነው? ማስ ሬሾአቸው ነው። ደግሞ ቀጥታው ደግሞ ስለ law of multiple proportion ላይ ደግሞ በደንብ ግልጽ አደርግላችሁ ደግሞ ምን አደርጋለሁ መሰላችሁ? እዚህ ጋር አሁን ይሄን አጥፋውና ኦኬ እዚህ ጋር 12 እና እዚህ ጋር 12 እና 16 ነው ሬሾአቸው። ከዛ ምን እናደርጋለን?
የሁለቱንም በአንድ ግራም ውስጥ ስንት እንደሚይዙ እኔ ይሄኛውን ማለት ነው ካርበን ስንት ነው? 12 ካርበን ሲሆን 16 ኦክሲጅን ነው የሚይዘው አይደለ? በአንድ ግራም ኦፍ ካርበን ሲሆን ስንት ኦክሲጅን ይኖራል? እዚህ ጋር ስንት ኦክሲጅን ኤክስ እናርግና ክሪስ ክሮስ እናርግ። ስለዚህ 12 ኤክስ እዚህ ጋር ቦታ ስለማይበቃል እያጠፋው 12 ኤክስ ኢኳልስ ቱ 16 ኦቨር 16 ይመጣል። ከዛ ኦቨር 12 እናደርገዋለን። ከዛ ስንት ይመጣል ማለት ነው? ይሄ በዚህ ምድሮ ስሙ ይሄን በዚህ ስናደርገው ይጣፍቷል። x ኢኳል ቱ ስንት ይመጣልናል ማለት ነው? 16 ሲካፈል 12 1.33 ይመጣልናል ማለት ነው። የዚህኛውን ደግሞ በአንድ ካርበን ላይ ደግሞ ስንት እንደሚመጣልን ደግሞ እኔ በዚህኛው ጋር እዚህ ጋር ስንት መጥቶልናል? 1.33 መጥቶልናል። 1.33 የዚህኛውን ደግሞ እንስራ። በአንድ ግራም ውስጥ ሲሆን ስንት ይመጣልናል? ክሪስ ክሮስ እናርግና 32 ኢኳል ቱ 12x ኦቨር 12 ኦቨር 12 ስናረግ ይጠፋል። x ኢኳል ቱ 32 ሲካፈል 12 ነው የሚሆነው። ስንት ይመጣልናል? 2.679 ይመጣልናል ማለት ነው። ስለዚህ መልሳችን ስንት ነው? 2.679 ይመጣልናል። በዚህ በአንድ ግራም ውስጥ ያለው ኦክሲጅን የሚይዘው መጠን ማለት ነው። ከዛ ምን እናደርጋለን? ይሄንን ሁለቱን የመልቲ ፕሮፖርሽናል ለምንወስደው ስለዚህ ኦቨር 1.33 ኦቨር 1.33 እናደርጋለን ማለት ነው። ከዛ ይጣፍቷል ኦሬዲ። ስለዚህ ስንት ይመጣል ማለት ነው? 2.679 ኦቨር 1.33 ስናደርግ ይመጣል ስንት ነው ማለት ነው? ሆል ነበር ነው መሆን ያለበት። ስንት ነው ይመጣል ማለት ነው? 2 ነው ይመጣልን። ስለዚህ ይሄ ማለት ደግሞ the law of multiple proportional ምን ይላል ማለት ነው? ሳቲስፋይ ያደርጋል ማለት ነው። ሆል ነምበር አምጥቶልናል። በሌላም ቋንቋ ደግሞ ምንድን ማለት ነው? ይሄ ቱ ማለት ቱ መጣልን አይደል? የየትኛውን ይመጣልን? መጀመሪያ ማስ ሪሌሽናቸውን ስናይ 1 ሬሾ ቱ አልነበር ይመጣልን። ስለዚህ የኦክሲጅን ሬሾ አገኘን ማለት ነው 2። የዋንን ደግሞ ለማግኘት ሳቲስፋይ ማድረግ ከፈለግን ደግሞ ምን አደርጋለን መሰላችሁ? ይሄ ቆይ እናጥፋና ማለት ነው በደንብ ግልጽ እንዲሆንላችሁ እዚህ ጋር 12 እና 16 እንደመጀመሪያችን እናደርግና 12 እና 32 ነበር አይደል? በአንድ ግራም ውስጥ ያለውን ኦክሲጅን 1 ግራም ቢሆን ምን እናደርጋለን ማለት ካርበን ስንት ይሆናል እንልና ኤክስ እናደርግና ክሪስቶስ እናደርገው። ከዛ 16x is equal to 12 ግራም ኦፍ ኦክሲጅን ከዛ በ16 እናደርገው። ከዛ x equal to 16 ሲካፈል ለ12 ሲካፈል ለ16 ይመጣል። ስንት ይመጣልናል? 0.75 እዚህ ጋር 0.75 መጣልን ማለት ነው ሬሾ። ከዛ ደግሞ የዚህኛው 16 ይቅርታ ሶሪ 12 32 አይደለ? ከዛ እዚህ ጋር የምንፈልገው የማንን ነው? የካርበን ነው አይደል? ስለዚህ 1 ግራም ኦፍ ኦክሲጅን ቢሆን ስንት ይመጣልናል? ክሪስ ክሮስ እና ከዛ 12 is equal to 32x ኦቨር 32 ኦቨር 32 እናርግ። እዚህ ጋር ጽሁፈቴ ብዙም እንትን አይልም። ኦሬዲ ከገባችሁ በቃ ለመረዳት ሞክሩ። ስንት ይመጣል? እዚህ ጋር 0.375 ይመጣል ማለት ነው። አሁንም እንትኑ ያስቸግረኛል ታውቃላችሁ ብጽፍበትና I don't know which one like ቪዲዮ ላይ ዩዝ የሚያደርጉት ስለማላውቅ ኦሬዲ ማይ ፒሲ ላይ ያለውን ትምቻን ስለምጠቀም ነው። ሶ የመጣልን 0.375 ነው የመጣልን አይደለ? ስለዚህ ምን እናደርጋለን? ኦቨር 0.75 ኦቨር 0.375 እናደርጋለን ማለት ነው። ስንት ይመጣል? ይሄኛው 1 ይመጣልናል ሬሾ። ከዛ ይሄኛውስ 0.375 ኦቨር 0.375 ሆል ነምበር 2 ይመጣልናል ማለት ነው። እዚህ ጋር ተበላሽብኝና ላሳያችሁ በስትክክል እናጥፋውና እዚህ ጋር ሲያለች አይደለ? እዛ ጋር ስናካፍል ስንት መጣልን? 1 መጣልን አይደለ?
ያኛውን ደግሞ ስናካፍል ስንዶና ሆል ነምበር 2 መጥቶልናል። ስለዚህ በሁለቱም መንገድ ብንሰራው በሃይድሮጅንን 1 ግራም አድርገን ብንሰራው ኦክሲጅንን 1 ግራም አድርገን ብንሰራው ያው ሆል ነምበር ነው ይመጣልን ራሻቸው ማለት ነው። ከዛስ ምን አገኘ ማለት ነው? እስቲ ማስ ሬሽዮ መጀመሪያ የሰራነውን ማስ ሬሽዮአቸውን አመጣን ማለት ነው። ስለዚህ የፈለጋችሁትን መንገድ መጠቀም ትችላላችሁ። ይሄ በክሪስክሮስ የምንሄደው ወይም ደግሞ በየትኛው ማለት ነው ኦሬዲ ያኛውን በማካፈል 12 በመጀመሪያውም ላይ ያሳየኋችሁ የካርበን እና የኦክሲጅን ለብቻው እናወጣውና ከዛ ኦቨር 12 አድርገን ከዛ በኋላ እዛው ይጣፋሉ። ከዛ ደግሞ ምንድነው ያደረግነው በ32 ጋር ያለችውን ደግሞ 16 ኦቨር 32 ስናደርገው ስንመጣለን 1 ኦቨር 2 ላይ መጣለን። ልክ እንደዛው በራሻቸው ሴም አንሰር ነው ይመጣልን ማለት ነው። እናም ደግሞ ይሄ ይመስላል the law of proportion of multi proportion የምንለው ማለት ነው። አሁን ደግሞ ወደዚህኛው ኤግዛምፕል ስንሄድ ደግሞ 3 እንትኖች አሉ ኮምፓውንዶች አሉ ከአንድ ኦክሲጅን ጋር ሚክስ ያደረጉ ማለት ነው ኮምባይን ያደረጉ ከ1 ግራም ኦፍ ኦክሲጅን ጋር ይሄን ደግሞ law of multiple proportion ጋር እንዴት ነው የሚሉት ህጉን ሰትስፋይ ያደርጋሉ ወይ ምንድነው ያለው ሁለቱም ፕሮፖርሽን አሁን ለምሳሌ መልቲ ኦፍ ፕሮፖርሽን እናደርግ ሁለቱም ራሻቸው ስንት መጣት አለበት ሆል ነምበር አይደለ ስለዚህ በዛው ልክ ነው የምንሄደው አሁን እዚህ ጋር ስንት ነው የመጣው እዚህ ጋር አሁን 1.750 ግራም አለ እሱን ኦቨር ስንት እናደርጋለን መሰላችሁ ኦቨር ከዚህኛው ጋር ከሲ ጋር ከኮምፓውንድ ሲ ጋር ያለው ደግሞ ዝምድናቸው ማለት ይችላል ይሄኛው ኦቨር ስናደርገው ደግሞ እዚህ ጋር ሶሉሽን አላላችሁ ኦቨር ስናደርግ ስንት ነው a ኦቨር c እንዲመጣልናል 4 ይመጣልናል ስለዚህ ምን አግኝተናል ማለት ነው ሆል ነምበር አግኝተናል ከዛ b ኦቨር c ስናደርገው 0.875 ኦቨር 0.4375 ስናደርገው ደግሞ ሆል ነምበር ነው አሁን የሚያገኘው ማለት ነው እዚህ ጋር 1 ይመጣልን c ኦቨር c ስናደርገው ማለት ነው ሁለቱንም እንትን 1 ይመጣልን ስለዚህ ሆል ነምበር ይመጣልን ይሄ ማለት the law of multi proportion ህግ ያሟላልናል ማለት ነው እነዚህ ኮምፓውንዶች ሶስት ኮምፓውንዶች ነገር ግን ሆል ነምበር ካልመጣ ግን ምን አለ ማለት ነው the law of multi proportion ህግ አሟላ ማለት ነው ያ አሁን ስንቶች ላይ ማለት ነው the basic law fundamental law of chemical reaction ላይ በተኛ ክፍል ላይ ካሉት ውስጥ ሁለቶችን አየን ማለት ነው law of ሶስቶችን ማለት ነው law of conservation ማሳየን law of difference ወይ ደግሞ constant proportion የሚለው እና ደግሞ law of multiple proportion የሚለው አየን ማለት ነው ስለዚህ ግሬና ላይ ሄዳችሁ አሁን መጽሐፉን እንትን ከምትሉም በአጭሩ እዚህ ጋር ሾርት ኖት እኔም በራሴ ስላወጣሁኝ ይሄው ነው ሾርት ኖት የምነግራችሁ ብቻ መያዝ ብቻ ይበቃችኋል ማለት ነው ከዛም ወረቀታ ስንሄድ ደግሞ list the postulate of Dalton that continues to have significance are retained in modern atomic theory እነዚህን ኤክሰርሳይዞችን በአንድ ቪዲዮ በሌላ ቪዲዮ ላይ ስለምለቀው እዛ ላይ ታገኙታላችሁ ይሄኛውን ደግሞ እኔ ማለት ነው the postulate of modern atomic theory so most of the experiments conducted during the development of the modern atomic theory will be discussed in section 1.3 up to 1.6 in this section generalization derived from the experimentation are presented as postulates of modern atomic theory the modern atomic theory is generally said to began with John Dalton በደልተን ይጀምራል ለምን ሲባል atomic theory ብላ ያወጣው ሲጀመር ማን ነበር እሱ ነበር John Dalton ነበር Dalton works was mainly about the chemistry of atom how they combine to form a new compound rather than about the internal structure of an atom the modern theories about the physical structure of atom did not begin until J. Thomson ማለት ነው discovered the electron in 1897 ይህ ምንድነው ሞደርን ቲዮሪስ ላይ ፊዚካል ስትራክቸር ወይም ደግሞ ማተር ኢዝ ዲቪዚብል የሚለውን ያመጣው ማን ነው ጄጂ ቶምሰን ነው እሱም የካትድ ኤክስፐሪሜንቴሽን አድርጎ ማለት ነው እሱም ደግሞ ግሬን ናይን ላይ በደንብ በስፋት ተገልጿል አሁን ደግሞ በሾርት ኖቶችን ያዙ አሁን በሾርት ወይም ደግሞ አጭር አድርጌ የማሳያችሁ ይሆናል ማለት ነው እዚህ ጋር አሁን ቀጥታ ስንሄድ another experimentation characterized the atom the discovery of the electrons ነው የሚለው ማለት ነው አሁን ግን እዚህ ጋር ብዙ አጭር ስለሆነ እንዲቀላችሁ ምን እናደርጋለን መሰላችሁ ደልተን ቲዮሪ ከማትሪክስ ዲስክሪት ካለ በኋላ ጄ ቶምሰን ይመጣል ማለት ነው ጄ ቶምሰን ደግሞ ከሱ በፊት ማን ነበር ኤገን ጎልድስታይን ግሬድ 9 ላይ እዚህ ጋር አሁን አለ ማለት ነው
ያው በቃ አጥብዬ ላብራራላችሁ። ኤጎን ጎስታ የሚባለው ምን አድርጎ ነበር? የካቴድሮይድ ወይም ደግሞ አንድ ሲምፕል ልክ እንደ ኮድ አይነት በሏት እንደዚህ አይነት ነገር ነው። እዚህ ጋር አሁን እዚህ ጋር አንድ አኖድ ወይም ደግሞ እና ሜታል እንትን አረጋ ማለት ነው። እዚህ ጋር ምን አመጣ? ቻርጅ አመጣ ማለት ነው። ፖዚቲቭ ኤንድ ኔጌቲቭ ቻርጅ ሲያገናኝ እዚህ ጋር ላይት ወይም ደግሞ ግሪን ሬይ አወጣ ማለት ነው። ያ ግሪን ደግሞ እዚህ ጋር ካቶድ ሬይ ያመጣ ማለት ነው። ይህም ካቶድ ሬይ ኤክስፐሪመንት ሲያደርግ ምን አግኝቷል ማለት ነው? ይሄ ሬይ እዚህ ጋር በዚህ ጋር ከላይ ፖዚቲቭ ቻርጅ እና ኔጌቲቭ ቻርጅ ሲያመጣ ምን አድርጓል ማለት ነው? የሬዩ አቅጣጫ ተቀየረ። ይህም ማለት እንደዚህ የነበረው መጀመሪያ ስትሬስ ላይን የነበረችው ሬይ ከፖዚቲቭ እና ከኔጌቲቭ ቻርጅ ሲደረግ እዚህ ጋር ፖዚቲቭ አደረገ እና እዚህ ጋር ደግሞ ኔጌቲቭ ቻርጅ አመጣ። ከዛ ሬዩ እዚህ ጋር ከሜታሎቹ ካገናኘነው ቻርጁን ካገናኘነው ጋር ወዴት ሄደ ማለት ነው? ወደ ላይ ሄደ ማለት ነው። ይህ ማለት ደግሞ ምንድን ነው? ላይክ ቲንግስ ሪፒል ኢች አዘር አንላይክ ደግሞ ምን ያደርጋሉ ማለት ነው? አትራክት ኢች አዘር የሚባሉ አለ አይደለ? ልክ እንደዛ ቻርጆች እዚህ ጋር ይህ ማለት ወደ ላይ ሄደለት። ከዛ ሌላ ደግሞ ኤክስፐሪመንት ሲያደርግ ደግሞ ምን አመጣ ማለት ነው? ወደ ላይ የሄደው እዚህ ጋር ደግሞ ከላይ ደግሞ ኔጌቲቭ አድርገው እዚህ ጋር ደግሞ ፖዚቲቭ ሲያደርግ ወደ ታች ሄደ። ይሄንም ደግሞ ኤክስፐሪመንት ያደረገው መጀመሪያ ኤጎን ጎልድስታይን ብያቸዋለሁ ማለት ነው። እሱም ግን መጀመሪያ ምን ዲስከቨር እንዳደረገው ሁላ አላወቀም ነበር። እንደ ስትሬስ ላይ ነበር ግሪን ሬይ ነበር ይወጣለት ማለት ነው። ከዛም ግን ብዙ ፈርዘር ግን አልሄደበትም ነበር። ግን ያዛን ሰዓት ላይ ምን አድርጓል ማለት ነው? ካቶድ ሬይ ብቻ ሳይሆን ከነዛም ውስጥ ደግሞ ምን አለ የሚል ሀሳብ መጥቶለት ነበር መሰላችሁ? ይሄ እንትኑ ወደ ኦፖዚት ዳይሬክሽን ወይ ደግሞ ወደ ኦፖዚት እንትን ስለሄደበት ኦፖዚት ዳይሬክሽን ስለሄደ ያ ደግሞ ምን አድርጓል ማለት ነው? ዜር መስት ቢ ፖዚቲቭ ቻርጅ ኢን ማተር አለ ብሎ አሰበ ማለት ነው። ግን ወይም ደግሞ ቲዩቡ ላይ ምንድን ነው ያገኘው? ሂ ፋውንድ ኢሚትድ ላይት ፍሮም ዘ ፖዚቲቭ ኤሌክትሮድ ከፖዚቲቭ ኤሌክትሮድ ወዴት የሚሄድ ቤዚካሊ ሬዲኤትድ ኢን ኦፖዚት ዳይሬክሽን ዊች ሜንት ዛት ዜር መስት ቢ ኦልሶ ኤ ፖዚቲቭ ቻርጅ ኢን ማተር በት ምን አድርጓል ማለት ነው? ብዙም አንደርስታንድ አላደረገም ነበር ያገኘውን ነገር ማለት ነው። ሲጀመር ብዙ ሰዓት ላይ ኤሌክትሮን ራሱ ለምንድን ነው ሪስፖንሲብል ሆነው የነበረው ራሱ ምንም አላወቁም ነበር ማለት ነው። ከዛ ነው ጄጂ ቶምሰን ከመጣ በኋላ ይህንን ካቶድ ሬይ ፈርዘር ሲሄድ እነዚህ ወደ ፖዚቲቭም ወደ ኔጌቲቭም ሲሄድ ያመጣለትን ኤጎን ጎልድስታይን ያመጣለትን ኤክስፐሪመንት ፈርዘርሊ ድራይቭ አድርገው ማለት ነው። እና በጣም ደግሞ ሲመራመርበት ምን አደረገ ማለት ነው? እዚህ ጋር ማግኔት ወይ ደግሞ ሳውዝ ፖል እና ኖርዝ ፖል ያለበትን ሲያደርግ ወደ እንትን አለለት ምድሮ ስሙ ሳውዝ ፖል እና ኖርዝ ፖል ላይ ፖዚቲቭ እና ኔጌቲቭ ቻርጅ አለ አይደለ? ልክ እንደዛም ሆኖ ወደ እንትኗ ሬዋ ዳይሬክሽን ቀየረች ማለት ነው። ይህ ማለት ወደ አንላይክ ተርሙ ሄደ ማለት ነው። ዛት ዋይ ይሄን ሰዓት ላይ ምን ብሎ ደመደመ ማለት ነው? ጄጂ ቶምሰን ዲስታንስ ቱቡ ላይ ካቶድ ሬው ምንም አይነት ዌቭ አልነበረም። በት ኢንፋክት ስሞል ኔጌቲቭ ቻርጅድ ፓርቲክል መኖራቸውን እንትን አረጋገጠ ማለት ነው። ሂ ኮልድ ዘም ኮርፐስስ ብሎ ነው የጠራቸው። እኛ ደግሞ ዊ ኮልድ ዘም ኤሌክትሮን ብለን የምንጠራው ማለት ነው አሁን ላይ። ለዛም ነው ጄጂ ቶምሰን ከመምጣቱ በፊት ብዙም ለሞደርን ቲዮሪ በደንብ ያበረከተው ጄጂ ቶምሰን ነው። ምክንያቱም ማተር ዲቪዚብል መሆኑና ማተር የማያበቃና ወደ ሰብ ፓርቲክሎች እንዳሉት የመጀመሪያዋን ኤሌክትሮን ያገኘው ማነው? ጄጂ ቶምሰን ነው ማለት ነው። እናም በሱ ደግሞ ኤክስፐሪመንት ላይ ፓልም ፓዲንግ የሚለውን ሞዴል አመጣል ማለት ነው። ፓልም ፓዲንግ ማለት እዚህ ጋር አሁን ካቶድ ሬይ ላይ ያገኛቸው ፖዚቲቭ ቻርጆች እና ኔጌቲቭ ቻርጆች አሉ ማለት ነው። እነዛን ምን አድርጎ ሰየመው? እንደዚህ ዘ ፓልም ፓዲንግ የሚለው ልክ እንደ ሀብሀብ ነገር ወሰዱትና እዚህ ውስጥ ያሉት ደግሞ ጥቃቅን ጠብጠብ የሚሉት ደግሞ ፍሬዎቹ ደግሞ ልክ እንደ ምን አድርጓቸዋል? ልክ እንደ ፖዚቲቭ ቻርጅ አደረገውና ሌሎቹ ደግሞ ምንድናቸው? ኔጌቲቭ ቻርጅ ናቸው ብለው ምን ሰየመ ማለት ነው? ዘ ፓልም ፓዲንግ የሚለውን ወይም ደግሞ ቻርጆቹ ኤሌክትሮኖች እንትን ጥቅጥቅ ብለው በፖዚቲቭ ቻርጅ ላይ ያሉ ወይንም ራንደምሊ ዲስትሪቢዩትድ ናቸው ነው የደመደመው ማለት ነው። ለዛም ጭምር ነው። ከዛ እሱም ደግሞ የእሱን ሀሳብ ነው የሚቃወም ማን ይመጣል ማለት ነው? ረዘርፎርድ ይመጣል ማለት ነው። ልክ እንደዛ ነው አቶሚክ ቲዮሪ የሚሄደው። ከዛ አሁን ወደዚህ ጋር ስንመጣ ኤርሊ ኤክስፐሪመንት ቱ ካራክተራይዝ አተም ይላል ማለት ነው። አሁን ብዙ ሰዓትም ስለሌለን በቀጣዩ ቪዲዮ ላይ ደግሞ ፈርዘር የምናየው ግን አሁን ትንሽ ለማየት ደግሞ ዘ ዲስከቨሪ ኤሌክትሮን ልክ አሁን እንዳልኳችሁ ጄጂ ቶምሰን ነው ያለው እዚህ ጋር አሁን
ጄ ቶምሰን was a British physician ይሄ እዚህ ጋር የሚያሳየው ስለሱ ነው። ብዙም እዚህ ጋር ትኩረት ባልሰጡም ችግር የለውም። ስለ ካቶድ ሬይ የሚለው ላይ ስኒ one of the first experimentation on subatomic particle was carried out by English physicians J.J. Thomson in 1897. Shows an experimental experiment similarly to one used by Thomson. This experiment, two electrodes from high voltage sources and sealed into glass tubes from which the air has been evacuated. The negative electrode is called the cathode. The positive one is anode. With the high volume current turned on, the glass tubes greenish light. Experiment showed the greenish light caused by interaction with the glass cathode rays, which are the rays that originated from cathode. እዚህ ጋር ልብ በሉ ካቶድ እና አኖድ የምንለውን እንለይ እና አናይንስ እና ካታይን የሚባሉት ይመሳሰላሉ። አኖድ የምንለው ፖዚቲቭ ቻርጅ ሲሆን ካቶድ የምንለው ደግሞ ኔጌቲቭ ቻርጅ ነው። አናይን የምንለው ደግሞ እሱ ኔጌቲቭ ቻርጅ ሲሆን ካታይን የምንለው ግን ምንድነው ፖዚቲቭ ቻርጅ ነው ማለት ነው። እሱ ትንሽ አንዳንድ ሰዎችን ያምታታቸዋል። ብዙም እንትን አትበሉ። ከዛ አሁን እዚህ ጋር ስዕሉ የነበሩት ልክ እንደ ካቶድ ሬይ ነው። ይሄ ደግሞ ምንድነው ሙሉ በሙሉ እንትን አለው ቫፖሬሽን አለው። እዚህ ጋር አሁን ቱ ቫኪዩም ፓምፕ ወይም ደግሞ ውስጥ ያሉትን ኤር የሚያስወጡበት አላቸው ማለት ነው። በዛም ይሄንን ደግሞ ሲጀመር ከጅምሩ ይሄንን ዲዛይን አድርገን ደግሞ ይሄ የካቶድ ሬይን እቃውን ደግሞ ቲዩቡን የሰራልን ደግሞ አንድ ሰው አለ ማለት ነው። እሱም ደግሞ ማን ይባላል? ክሩክስ ይባላል። ክሩክስ ዲስቻርጅ ቲዩብ የሚባላል ማለት ነው። ይሄ ስሙ ራሱ ማለት ነው። እሱ ነበር ዲቨሎፕ ያደርገው አሚን የሰራው ማለት ነው። ወይም ደግሞ ዲቨሎፕ አድርገው ማለት እንችላለን። እዚህ ጋር አኖድ አለ፣ እዚህ ጋር ደግሞ ካቶዶች አሉ ማለት ነው። እዚህ ጋር ያው ካቶድ አለ፣ ከዛ ሃይ ቮሊዩም እንሰጠዋለን ወይም ደግሞ ቻርጅ እንደማለት ነው። ደግሞ ሞተር ስናደርግበት ምን ማለት ነው? ሬይ ላይቱ እንዲህ ይሄዳል ማለት ነው። ልክ እንደዛ ሲሄድ ነው ዘ ፎርሜሽን ኦፍ ካቶድ ሬይን የፎርም ያደርግልን ማለት ነው። ከዛ after the cathode rays leave the negative and electrodes, they move towards the anode, where some rays passes through a hole from a beam of light. This beam bends away from the negative charged plate towards the positive charged plate. What determines conclude from this observation? ባጭሩ ማለት ነው። እዚህ ጋር አሁን ፒክቸሮችን እያየን እንደምናየው ማለት ነው። ካቶድ ሬይ እዚህ ጋር አለ አይደለ? አኖድ ደግሞ እዚህ ጋር አለ። ካቶድ ምን ነው ብለናል? ፖዚቲቭ ቻርጅ ነው። አኖድ ደግሞ ኔጌቲቭ ቻርጅ ነው። ስለዚህ ምን ይላል ማለት ነው? አትራክት እያደረጉ ነው የሚሄዱት። ምክንያቱም አንላይክ ተርሞች ወይም አንላይክ ቻርጅ ስለሆነ፣ ስለዚህ ቢም ኦፍ ላይቱም እንዴት ሄደ? እንዲህ ቀጥታ ወደ አኖድ ያለበት ጋር ሄደ ማለት ነው። አንደኛው ኦብዘርቬሽን ይሄ ነው። ሁለተኛው ኦብዘርቬሽን ደግሞ ልክ አኖድን እዚህ ጋር ምን አድርጓል ማለት ነው? ፖዚቲቭ ቻርጅ አድርጎበታል ማለት ነው። ፖዚቲቭ ቻርጅ እዚህ ጋር እንትን ሲል ወዴት መጣ? እዚህ ጋር ካቶድ ኔጌቲቭ ነው ብያቸዋል አይደለ? ስለዚህ እንዲህ ቤንድ እያደረገ መጣ። the beam of light negative particle bends downward at the south pole of the magnet is brought toward it. ይሄኛው ሳውዝ ፖል ነው። ሳውዝ ፖል ማለት እዚህ ጋር ኔጌቲቭ ካለ እዚህ ጋር ምንድነው ማለት ነው? ኔጌቲቭ ነው ያደረጉት ወደ ላይ እንትን አለ ቤንድ እያደረገ መጣ። እዚህኛው ጋር ደግሞ ማግኔቱን ደግሞ ተርን አራውንድ ስናደርገው ወዴት መጣ ማለት ነው? ወይም ደግሞ ወደ ኖርዝ ፖል ወይም ደግሞ ወደ ፖዚቲቭ ስናደርገው ኔጌቲቭ እና ፖዚቲቭ አትራክት ይደራረጋል አይደለ? ወደታች ዳውንዋርድ እየሄደ መጣ። ይሄ ደግሞ ሶስቱ ኦብዘርቬሽኖች የነሱ ይሄ ነው ባጭሩ ማለት ነው። ከዛም ደግሞ by measuring the amount of deflection of cathode rays beam in electrical and magnetic fields known strengths, Thomas was able to calculate the ratio of the mass of the electrons to its charge. ምን ማድረግ ይችላል ማለት ነው? ቻርጅ ቱ ማስ ሬሽዮ ማውጣት ይችላል ማለት ነው። ይህም ደግሞ መጀመሪያ ቻርጅ was formed ወይም ደግሞ ግሪን ላይን ላይ እንዳለው ቻርጅን is charge was found by በማን ነው? በሮበርት ሚሊካም የሚባል ሰውዬ ነው ቻርጅ እና ማስ ኦፍ ኤሌክትሮንን ዲተርማይን ያደረገው ምንም በመጠቀም ኦይል ድሮፕ ኤክስፐሪመንቴሽን በመጠቀም ማለት ነው። እሱን በመጠቀም ምን አግኝቷል ማለት ነው? the mass of electron ምንድነው 1.6 times 10 to the power of minus 19 ኮለምብ መሆኑን ነው። የማሱ ደግሞ አሚን ቻርጅ ነው ያኛው ኮለምብ የምንለው ቻርጅ ነው። SI ዩኒት ኦፍ ቻርጅ ኮለምብ አይደለ? ማሱ ደግሞ 9.11 times 10 to the power of minus 31 ኪሎግራም መሆኑን ያረጋገጠልን እሱ ነው ማለት ነው። እዚህ ጋር ተጠቅሷል። ሮበርት ሚሊካን የሚባለው አሜሪካን ፊዚሲስት ነበረ። measure the charge of electron by measuring the effect of an electrical field
on the rate at which charged oil droplets fell under the influence of gravity. Based on careful experimentation, Millikan established the charge of electrons as minus 1.6 times to the power of minus 90 ኮሎምብ። ይህም ደግሞ የፕሮቶንን በዚህ ማግኘት ይቻላል። ምክንያቱም the same magnitude እና the same charge ነው ያላቸው። ይህንን ብቻ ፖዚቲቭ ማድረግ ነው ለፕሮቶን። ለዚህኛው ጋር ሲሆን ግን ማይነስ ነው የሚሆነው ማለት ነው። use this value and Thomas mass over charge ratio የሚሆን ደግሞ ካልኩሌት አደረገው። የእሱን ምን በመጠቀም ማስ እና ቻርጅ በመጠቀም ስለዚህ ምን አደረገ ማለት ነው ማስ ሬሽዮ ማስ ቻርጅ ቱ ማስ ሬሽዮ የሆነውን ዲተርማይን ማድረግ ቻለ ማለት ነው። ስለዚህ ማስ ስንት ነው? የ5.686 times to the power of minus 12 times minus 1.6 times 10 to the power of minus 19 ኮሎምብ አለ እዚህ ጋር። ይሄኛው የቻርጃችን ነው። ይሄኛውን ደግሞ መጀመሪያ ኦብዘርቭ ያደረገው የነበረው ነው። ከዛ ስንት መጣለት? 9 times 9.109 times to the power of minus 31 ይሄኛው ምንድነው? ሮበርት ሚሊካን መጀመሪያ ያገኘበት መንገድ ነው። ምን ለማግኘት የኦይል ድሮፑን ኤክስፐሪመንት ተጠቅሞ የኤሌክትሮንን ማስ ያገኘበት ነው። ከዛ ግን ቶማስ ደግሞ ምን አድርጓል ማለት ነው? ቻርጅ ቱ ማስ ሬሽዮ ሲያገኝ ምን እናደርጋለን ማለት ነው? ማይነስ 1 ፖይንት እዚህ ጋር እንትን አለ አይደለ? ማይነስ 1.602 ያለውን እዚህ ጋር እንትን ካንስል አውት እናደርግና ኦቨር 9.1 times 10 the power of minus 31 ማድረግ ነው። ዘይናት እዚህ ጋር ስለዚህ ስንት ይመጣልናል ማለት ነው? minus 1.76 times to the power of 8 ኮሎምብ ኦቨር ግራም ነው የሚመጣው ማለት ነው። ይሄም ደግሞ ዲተርማይን አድርጎልን አስቀምጦልናል ማለት ነው። ይሄም ደግሞ ማነው ኮንትሪቢዩት ያደረገው? ሮበርት ሚሊካን ኦይል ድሮፕ ኤክስፐሪመንቴሽን በመጠቀም ማለት ነው። ሶ ለዛሬው ደግሞ ይሄ ይበቃናል። ምክንያቱም አሁን ሌላውን በቀጥላችሁ አንጨርሰውም በአንድ ሰዓት ውስጥ። ሶ በቀጣይ ላይ ደግሞ ስለነዚህ ራዲዮ አክቲቪቲዎች እና ደግሞ ከግሬድ ላይ ያሉትን ደግሞ አንዳንድ ሾርት ኖቶችን ደግሞ አውጥቼ ደግሞ የምነግራችሁ ነው ማለት ነው። ዛሬ ያወራነውን ደግሞ ሰመራይዝ ስናደርገው በቃ በአጠቃላይ አቶሚክ ቲዮሪ ላይ መጀመሪያ ድሮ ምንድን ነበረ እና አሪስቶትል እና ደግሞ ፕላቶን ምን ነበር? አቶም ኢዝ ኮንቲኒየስ ይሉ ነበር። ከዛ ዲሞክራትስ መጣና አቶም ኢዝ ዲስክሪት ነው አለ፣ ኢንዲቪዚብል ነው አለ። ከዛ ደርተን አቶሚክ ቲዮሪ ላይ ደግሞ መጣና ወይ ነው ዘ ፋዘር ኦፍ ሞደርን አቶሚክ ቲዮሪ ይባላል። ምክንያቱም አቶም የምትለዋል ወይም አቶሚክ ቲዮሪ የሚለውን ያመጣው እሱ ነበር። ከዚህ ግን እሱ ምን ያለው አቶም ኢዝ ዲስክሪት ነው፣ አቶም ኢዝ ኢንዲቪዚብል ነው ያለው። ልክ እንደ ዲሞክራትስ ማለት ነው ደልተን። ከዛ ከሱ በኋላ ደግሞ ማን ይመጣል? ደግሞ ጄ ቶምሰን ይመጣል ማለት ነው። የምንን ኤክስፐሪመንት መጠቀም? ይሄ የካቶድ ሬይ ኤክስፐሪመንቴሽንን በመጠቀም ማለት ነው። የኤገን ጎሽታይንን ያገኘነውን ኦብዘርቬሽን በመጠቀም ፈርዘር ሱቶክ በማድረግ ምን አግኝቷል ማለት ነው? የኤሌክትሮን የምትባለው ወይ ደግሞ ምን ብሎታል? ከርፐስልስ የሚባለውን አግኝቷል ማለት ነው። ከዛም ደግሞ ጄ ቶምሰን በኋላ ደግሞ ማን ይመጣል ማለት ነው? ረዘርፎርድ ይመጣል። ረዘርፎርድ ላይ ደግሞ ምን አግኝቷል ማለት ነው? እሱ ደግሞ ዲዛይን አድርጓል። ምንን ይሄ ዘ ኒውክለስ ወይ ደግሞ ዘ ዲስከቨሪ ዘ ኒውክለስ የሚል ደግሞ ርዕስ አለ። የዛን ሰዓት ላይ ምን ነበረም ፈርዘር ማለት ነው። እሱ ደግሞ ኒውክሊየር ሞዴል የሚባለውን ነበር ያመጣው። እሱ ደግሞ ፕሮቶን እና ዘ ኒውክለስ የምትባል እንትን መኖሯን ያገኘልን እሱ ነው። እሱንም ደግሞ ምንም በመጠቀም ነው ሲባል ዘ ጎልድ እንትን ጎልድ ፎይል የሚባል ኤክስፐሪመንቴሽን አለ እና እሱን በመጠቀም ያገኘናል ማለት ነው። እና ደግሞ ከሱ ቀጥሎ ደግሞ ማን ይመጣል? ደግሞ የሱን ሀሳብ ውድቀሩን ናይል ቦርስ የሚባል ነው። እሱ ደግሞ ፕላኔታሪ ሞዴል አምጥቷል። ከዛ አሁን ላይ ያለችዋን ደግሞ ወርነር ሃይዘንበርግ ደግሞ ይሄ ኳንተም ቲዮሪን ያመጣል ማለት ነው። ለሞደርን አቶሚክ ቲዮሪ ላይ ተቃራኒ ነው። ላይክ ሙሉ በሙሉ ከድሮ ላይክ ወደ ሪያሊቲ ክሎዘር እየሆነ የመጣንበት አካሄድ ይሄ ነበር ማለት ነው። ዋና ፖይንቶቹ። በቀጣይ ደግሞ ስለ አልፋ ፓርቲክሎች፣ ጋማ ፓርቲክሎች እና ደግሞ ቤታ ፓርቲክሎች እና ራዲዮ አክቲቪቲዎች ያሉትበት እና ደግሞ ፈርዘር ደግሞ የራዘርፎርድን እና የናይል ቦሃርስን ቲዮሪዎች ደግሞ የምናየው ይሆናል ማለት ነው። ስለዚህ ቀጣይ እስከምንገናኝ ድረስ ባላችሁበት ሰላማችሁ ይብዛ ባይ